የአፋር ልማት ማህበር በገቢረሱ በመሬት መንቀጥቀጥ ምክንያት ከቀያቸው ለተፈናቀሉ ነዋሪዎች የውሃ ማጠራቀሚያ ሮቶ ድጋፍ አደረገ። አብዱ መሐመድ የአፋር ልማት ማህበር በገቢረሱ መሬት መንቀጥቀጥ ምክንያት ከቀያቸው ለተፈናቀሉ ዱለቻና አሽፈንታ አሊ ወረዳ ነዋሪዎች 4 የውሃ ማጠራቀሚያ ሮቶ ድጋፍ አደረጉ። ይህንን ድጋፍ ያስረከቡት የአፋር ልማት ማህበር ዋና ስራ አስኪያጅ ዶክተር ኮንቴ ሙሳ እንደተናገሩት ተፈናቃዮቹ የሚገኙባቸው አካባቢ ላይ በመገኘት ያለባቸውን ክፍተት በመጠየቅ የተደረገ ድጋፍ መሆኑን አንስተው መጪው ረመዳን በመሆኑ የጽህ መጠጥ ውሃ ችግር እንዳያጋጥም የውሃ ማጠራቀሚያ ሮቶ ድጋፍ ማድረጋቸውን ገልጸዋል። መንቀጥቀጥ ምክንያት ከቀያቸው የተፈናቀሉ ማህበረሰቦች ለመርዳት ነው። ከዚህ በፊት የምግብና የተለያዩ የቁሳቁስ እርዳታዎችን አድርገናል። ዛሬ ደግሞ 4 የውሃ ሮቶዎችን ይዘን መጥተናል። እያንዳንዱ ሮቶ 10,000 ሊትር የሚይዝ ነው። ግን ይሄ በቂ አይደለም። ያው ይሄንን ውሳኔ የወሰነው ከአስተባባሪው ኮሚቴው ጋር በመወያየት ነው። ምን ያስፈልጋል፣ ምን አይነት ግብአት ያስፈልጋል በሚለው ነው የመጣው። ምንድነው አሁን የሚያስፈልገው ከፍተኛ ችግር ያለው በውሃ ምክንያት ስለሆነ የውሃ እጥረት ደግሞ አሁንም መጪው ረመዳንም ነው። ትልቅ የውሃ ፍላጎት ስላለ ያንን ችግሩን በአጠቃላይ የሚቀርፍ ባይሆንም ለተወሰነ ጊዜ መፍትሄ ይሰጣል ብለን እነዚህን 4 ሮቶዎች በፋብሪካ አሰርተን ያመጣናቸው። ምክንያቱም 10,000 ሊትር ብዙ በገበያ የማይገኝ ስለሆነ በመቀጠል ይህን ድጋፍ የተረከቡት የገቢረሱ ዞን አስተዳዳሪ አቶ አብዱ አሊ እንደተናገሩት ልማት ማህበሩ ከዚህ ቀደም የተለያዩ ድጋፍ ማድረጉን ገልጸው ተፈናቃዮቹ ለተለያዩ የሰብአዊ ድጋፍ እንደሚያስፈልግ አንስተው ከቀያቸው የተፈናቀሉ ማህበረሰብ ለመርዳት በቅንጅት መስራት እንደሚገባ ገልጸዋል። ድጋፍ አድርጎልናልና ዛሬ ሁለተኛው ነው። ከዚህ ውጭ ደግሞ ሌሎች የክልል ሴክተር ቢሮዎችም በራሳቸው እንደዚህ ድጋፍ ያደረጉም አሉ። ሌሎች ብዙ ፓርትነሮችም አሉ የሚያግዙን። አሁንም ቢሆን ቀሪ ስራዎች አሉ። እነዚህ ሰዎች ወደ ነበሩበት ኑሮ ለመመለስ እንግዲህ ትብብር ይፈልጋል፣ ቅንጅት ይፈልጋልና በጋራ በቅንጅትና በትብብር ምንሰራ ከሆነ አሁን አንዳንድ የቀሩን ችግሮችን ለመቅረፍ አያስቸግርምና እንግዲህ አንድ እጅ ብቻውን አያጨባጭብም እንደሚባለው ሁሉ በጋራ ሆነን ተጋግዘን ምንሰራ ከሆነ ይሄን የምናየው ችግር ልንቀርፍ እንችላለን። ሮቶዎቹ አሁን ብዙም ችግር የለባቸውም። ዛሬ ተጨማሪ 4 ሮቶ አግኝተናል። ከዛ በፊት ብዙ ሮቶዎችም አሉ። ቦቲ ያስፈልጋል። እነዚህ አሁን ምንታያቸው ሮቶዎች ብዙ ሮቶዎች ውሃ የለባቸውምና 4 ቦቲ ነው ያለን። 4 ቦቲ ለነዚህ 4 ሳይት ላይ ውሃ ሲያመላልስ እንግዲህ በቂ ስለማይሆን በቦቲ ደግሞ ታገዝም እንፈልጋለን። የሚያግዘጋል። በመጨረሻም ድጋፍ ተደረገላቸው ማህበረሰብ እንደተናገሩት ያለባቸውን ችግር የሚቀርፍ ድጋፍ መሆኑን ገልጸዋል። መንግስት በተለያየ ሁኔታ እየደገፈን መጥቷል። አሁንም ደግሞ እየደገፈን ነው። ስለዚህ ይሄ ድጋፍ መቆም የለበትም። ይሄ ድጋፍ የሁሉም ኢትዮጵያዊ ልጆች ባሉበት እንደዚህ አይነት ድጋፍ እንዲያደርጉልን ይላል። እኔ ዛሬ ድጋፍ ያደረገልን አካል ደግሞ የአፋር ልማት ማህበር ነው። የአፋር ልማት ማህበር በጣም እናመሰግናለን። ስለዚህ በትልቁ ምን ይዘው ድጋፍ ነው። ይሄ ድጋፍ ይሄ 10,000 ሮቶ ማለት ቀልድ አይደለም። ስለዚህ የመጣልን ድጋፍ በጥሩ ሁኔታ ይዘናል፣ በጥሩ ሁኔታ አውርደናል። ስለዚህ እናመሰግናለን በእኛና በህዝባችን ስም። እዚህ አካባቢ ላይ ብዙ አይነት ማህበረሰቦች አሉ። ወደ 13,000 የሚያክል አባወራ ነው እዚህ የመዘገብነው። ብዙ ከዛ በላይ አለ። ከጀርባ ደግሞ ከሀዋሽ ፈንታሌ ቀበና የሚባል ቀበሌ አሉ ማህበረሰብ አለ። ከዚህ በኩል ደግሞ ከዱላቻ ሆኖ ዱሩፍሊ የሚመጡ ማህበረሰብ አለ። እኛ አሁን የምንገኝበት ሳገንቶ ቀበሌ ያለበት አካባቢ ነው ያለነው፣ አይዲቢ ሳይት ማለት ነው። እዚህ አካባቢ ላይ የውሃ ችግር የምግብ ያለው ነገሮችን እየለየን ማን ጋር ደረሰ ማን ጋር ልየታ እየሰራን ነው እኛ የምንሰራውና ዛሬ ደግሞ የአፋር ልማት ማህበር ያመጣልን የሮቶ ውሃ መቀመጫ ድጋፍ አድርጎልናል። 10,000 አውርዶልናል። እዚህ ጋር ድሩፍ ሊጋም 10,000 እንዲወርድ ነግረናቸዋል። ይሄ ሮቶ ደግሞ የሮቶ ችግር በጣም ነበርብን ማለት ነው። ውሃና ሮቶ ያለው ችግሮችን ለመቅረፍ እነሱ ያመጡልን የሮቶ ድጋፍ ነው አሁን የመጣ እዚህ ጋር አጠገባችን የሚገኘውና ከልብ ልናመሰግን እንወዳለን ማለት ነው አፋር ልማት ማህበር